ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ አያው እንደምታውቁት በተለያየ ጊዜ ቪዲዮዎች እንለቃለን። ቪዲዮዎቹን ለቁም ነገር እንድታውሏቸው ያደራ መልእክቴ ነው። በዚህ አጋጣሚ እንግዲህ አሁን ያው ከመሸ ነው ዩቲዩብ ልሰራላችሁ የፈለኩት፣ ምክንያቱም ወሳኝ ሀሳብ ስለሆነ ማለት ነው። እንግዲህ ዘማሪት ዘርፌ ከበደ እኔም ሁሌ ስናገር የነበረውን ነገር አንስታ ነግራችኋለች እና በዛ ዙሪያ ጠንከር ያለ ሀሳብ እና እውነታውን እነግራችኋለሁ ማለት ነው። መቼም ይሄ የመሬት ስጦታን በተመለከተ ነግሬያችኋለሁ። በአዲስ አበባ ከተማ ያሉትን አጠቃላይ በመሬት ባንክ ያሉትን ቦታዎች በጠቅላላ ለፍራሽ አዳሾች ለፕሮቴስታንቶች እንዲሰጥ ብለው ጠቅላዩም ወይዘሮ አዳነችም ወስነዋል። ከዚህ የተነሳ እንደተሰጣትም በግልጽ ነግሬያችኋለሁ። ሴምሲ አካባቢ አንድ ቸርች ክፈቺ ብለዋል ጠቅላዩ። ከዛ በኋላ ደግሞ ሌላ ቦታ ላይ አዳራሽ እንሰራልሻለን ብለዋል። ቃል ተገብቶላት ይህን እያደረገች እንዳለ ነግሬያችሁ ነበረ እና ስለሱ ከራሷም አንደበት ያቀረበችው ነገር አለ። ሪዝን ምክንያታዊ እንድንሆን ደግሞ ፌር ነው ወይ የሚል ጥያቄ እንጠይቃለን ማለት ነው። ህግ አለ ብዬ ስለማላምን በኢትዮጵያ ማለት ነው። ከዛ በፊት ግን ዘርፌ ከተናገራቻቸው ነገሮች ብዙዎቹን ላልዳስስ ዛሬ ይችላለሁ፣ ግን ነገ ከነገ ወዲያ በደንብ እመጣበታለሁ። ስለ 3 ልጆች ያነሳችው ታሪክ አለ፣ እመጣበታለሁ በሌላ ጊዜ በመረጃና በማስረጃ መናገር ስላለብን። ግን ማምታታት የለባትም። ዘርፌ 5 ባሎች እንደነበሯት በግልጽ ይታወቃል፣ እንዳልኳችሁ ማለት ነው። የሚታወቁ ነገሮች ሆኖ ባሌ የምትለው ያው ያውኑ ባሏን ነው። እርግጥ እነዛ ኤክስ ባል ናቸው አይደለ? ኤክስ ባል ናቸው። ግን ያው ልጆች እግዚአብሔር ፈውስ አድርጎልኝ ልጆችም መውለድ ችያለሁ የሚል ነገርን ስትናገር ሰምተናል። እግዚአብሔር እንግዲህ ሁሉ ነገር ተሟልቶላት የጤና ምርመራዋም ሰላም ሆኖ ብርግል ልጅ አልነበረኝም እና ድግምት ደግመውብኝ ምናምን ነገር እንዲህ ካላለች አይሰምረላትም። ገብቷችኋል? አባባላ አይሰምረላችሁም። ያንን እንግዲህ ወደፊት ምናልባት በሚሰቀጥጥ ነገር ልመጣ እችላለሁ። እውነትን እውነት ማለት ስላለብኝ ማለት ነው። ዘርፌ ማነበረች የሚለውን ነገር እንትንላለሁ። ግን እስኪ ዛሬ ከዋሸችው ውሸቶች የተወሰኑትን ላንሳ። ለምሳሌ አንድ ቤተክርስቲያን ነበርኩኝ። እዛ ቤተክርስቲያን ሳገለግል በጣም ብዙ ጊዜ ቁጭ ብዬ ነበር አለች እና ቁጭ ብዬ ነበረ እዛ። ከዛ በኋላ አንድ ጊዜ ማገልገል አለብኝ ብዬ ተናገርኩ። በእርግጠኝነት ሆኜ የምነግራችሁ ሰነዴን በመረምረው ከመኳንንት ጋር በግልጽ ተነጋግረናል። የነበሩበት ቤተክርስቲያን የክብር ደመና የሚባል ከሙሉ ወንጌል ቤተክርስቲያን ተገንጥለው የወጡ ፓስተር ፋሲል ኃይለማርያም ቤተክርስቲያን ነች የነበረችው። አሳያቸዋለሁ። የፓስተር ፋሲል ኃይለማርያምን ቤተክርስቲያን ቪዲዮ ላይ አስገባላችኋለሁ። እና እዛ ቸርች ነው የነበረችው። ፓስተር ፋሲል ኃይለማርያም ብላችሁ ነው እና ሚዲያም የላቸው ምናምን ብላ ስትናገር ሰማሁ። እዛ ቸርች ነበረች ዘርፌ። በእኚህ ሰው እንግዲህ እንደ ሰው እናከብራችኋለን። ያው ንጥቀት አለ ብለው እርግጠኛ ነኝ እስካሁን ሰዓት ድረስ አላገቡም። እንዳላገቡ አውቃለሁ። ከሙሉ ወንጌል ቤተክርስቲያን ቀጠና 2 ሙሉ ወንጌል ነበሩ። ከዛ በግጭት ምክንያት 90ው ቤት ነው ተገንጥለው የክብር ደመና ቤተክርስቲያን ብለው ወደ አያት ሰሚት አካባቢ እንደዚህ ከፈቱት ማለት ነው። በደንብ አውቃቸዋለሁ። እዛ ያሉ አገልጋዮችም አሉ። በነገራችን ላይ እኚህ ሰው እንግዲህ እንደው ለማስታወስ ያክል እኛውን የምሰሟቸው ሰው ናቸው። በቋንቋ የማይገለጥ ፍቅር ነው። እኔ ወስደዋለሁ። ምንም ዞሮ ስትል እኔ የመቃብር ቦታ አትክልቶች አሉ፣ አበቦች የእሱ ጠባቂ ዘበኛ መስሏት ወስደው እንደሆነ ወስደው
በቋንቋ የማይገለጥ ፍቅር ነው። እኔ ወስደዋለሁ። ምንም ዞር ስትል እኔ የመቃብር ቦታ አትክልቶች አሉ፣ አበቦች የእሱ ጠባቂ ዘበኛ መስሏት ወስደው እንደሆነ ስጠኝ እኔ ወስደዋለሁ፣ ስጠኝ እኔ ወስደዋለሁ። ማርያም አንድ ነገር ይኸው በሚሰማኝ ጌታ በእናንተ ፊት እናገራለሁ። ኢየሱስ ክርስቶስ ለእሷ ከመገለጥ በላይ ምንም እድል የለው። ምክንያቱም አትሄድም። መሄጃ ያላቸው ሁሉ ይሄዳሉ። እሷ መሄጃ ያለ አትሄድም። ስለዚህ ያለው እድል ምንድን ነው? ያለው እድል ለእሷ መገለጥ። ማርያም ዞር ስትል ኢየሱስ ክርስቶስ ነው። ረቡኒ አለችው። ረቡኒ በዕብራይስጥ መምህር ሆይ ማለት ነው። ወገኖች በግድ እንደተገለጠ ልንገራችሁ። በግድ እንደተገለጠ እንዳትነኪለት አይችልም። የግድ መገለጡ የግድ ነው። አትሄድማ፣ እንዳትነካው። አሁን ይሄንን ከታይምና ከስፔስ ውጪ መሄድና የሚችለው ይሄ ዲስታንስ ታይም ስፔስ ውጪ ስፒሪት ሬም ውስጥ የሚገባውን ያንትን ሳይሆን አካል የለበሰው ለእሷ ነው። ብትነካው ልትሞት ትችላለች። ቆይ እንዳትነኪኝ አላት። ለምን ተገለጠ? አትሄድማ። ታዲያ ለእሷ መታሰቢያ መባል ይነሳው ጥልቅ ፍቅሯን ተመልከቱት። አትሄድም አለበለዚያ አትሄድም። ማስታወሻ የምትይዙ አድምጡ። ምን ጊዜ በየትም ስፍራ ይሄ ቃል እንዲነገር ኢየሱስ አዟል። ወየውላት ይሄን ማትናገር ቤተክርስቲያን ለእሷ የትኛውም ቤተክርስቲያን እስከ ዓለም እስከ ራይቸር ድረስ እንዲነገር ኢየሱስ አዟል። አገልጋይ ነህ፣ ቤት ውስጥ ታገለግያለሽ፣ ክፍለ ሀገር ትወጣለህ፣ ወንጌል ስርጭት፣ እዚህ የምትቆሙ ባሪያዎች ይሄ እንዲነገር ኢየሱስ ክርስቶስ አዟል። ወገኖች ማንም የኢየሱስ ክርስቶስ ተከታይ የሆነ ማንኛችንም የኢየሱስ ክርስቶስ ተከታዮች የእውነተኛ ፍቅርና መሰጠት ምሳሌነትን ከማንም አይደለም ከእሷ እንድንማር ይፈልጋል። ለኢየሱስ ክርስቶስ መሰጠትን ከማንም መማር አንችልም። ኢየሱስ ሊያዘዝ የእውነተኛ ጥልቅ ፍቅርን ከእሷ ነው የምንማር። ምን አለ? የእውነተኛ መሰጠት፣ የእውነተኛ ፍቅር ማንም ክርስቲያን መማር የሚገባው ከዚህ ሴት አሁን አንድ ጥያቄ እናንተንም እኔንም ጠይቃለሁ። ኢየሱስ ክርስቶስን ትወጂዋለሽ? ኢየሱስ ክርስቶስን ትወደዋለህ? እንግዲህ እኚህ ናቸው እነ ዘርፌ የነበሩበት ቸርች። እኚህ ሰው ናቸው የነበሩት። ፓስተር ፋሲል ኃይለማርያም ይባላሉ። ከቀጠና 2 ሙሉ ወንጌል ቤተክርስቲያን 94 አካባቢ በግጭት ምክንያት ወጥተው እሷቸው ፓስተር ታሪኩ ቴዎድሮስ እንደዚህ ፓስተሮች ወጥተው እሳቸው ወደ እንደዚህ የከፈቱት ነገር አለ። እንደው ግርም ስላለኝ በዛ ጊዜም ሪያክት አድርጌበታለሁ ይህን ቪዲዮ በእርግጥ ለመናገር እንደው አሁንም ላስታውሳቸው። ዘርፌ እዚህ ቸርች እንደነበረች መኳንንት ነግሮኛል። እውነት ለመናገር የቆየ ሚዲያ ያላቸው ከ10 ዓመት በላይ እና ዘርፌ ሚዲያ የላቸውም ምናምን ስትል ነበር ማለት ነው። እንግዲህ ምንድነው አንዱም ጋር ነካ አድርጋ ከሆነ አላውቅም። መኳንንት ግን ቃል በቃል የነገረኝ እዛም ማቀውን ታሪክ እዚህ ቸርች ነው የነበረችው። ግን ፊት አልሰጧትም፣ እኚህ ሰው ፊት አልሰጧትም። አሁን እንግዲህ እኚህ ሰው በተናገሩት ነገር ላይ ዝም የሃይላይት ልስጤን ይህን ነገር ሰምቼ ሳላርም ማለፍ ስለሌለብኝ ማለት ነው።
ቀጥዬ እንግዲህ ከጠቅላይ ሚኒስትሩና ከወይዘሮ አዳነች አቤቤ ጋር ስለተረከበችው መሬት ደግሞ መጣበታለሁ ማለት ነው። ፌር ነው ወይ የሚለውን አጠንክሬና ላይክ እያደረጋችሁ እንድትሄዱ። እንግዲህ ፓስተር ፋሲል ኃይለማርያም እዚህ ጋር ሲያስተምሩ ምንድን ነው ያሉት? ከእሷ ነው የምንማረው አሉ። በነገራችን ጴንጤዎች እማምላክ ወላዲተ አምላክ አታስለቅሳቸው። አሁን እዚህ ጋር ያለችው ማርያም ማነች? መቅደላዊት ማርያም ነች። በመጽሐፍ ቅዱሳችን ላይ በግልጽ አማርኛ 8 ማርያሞች አሉ። 8 ማርያም ከሙሴ እህት ማርያም፣ ሌላኛይቱ ማርያም በሁለተኛ ዜና የምናገኛት፣ ቀጥሎ እማምላክ ወላዲተ አምላክ፣ የአልዓዛር እህት ማርያም፣ መቅደላዊት ማርያም፣ የያዕቆብ እናት ሌላኛይቱ ማርያም እያላችሁ የቀሎጵያ ሚስት ማርያም እያላችሁ መዘርዘር ትችላላችሁ። ህዝቡ ግን ተምታቶበታል። ስለ መቅደላዊት ማርያም ነው ቃሉ የሚናገረው ማለት ነው። እንግዲህ እሷ የአልባስጥሮስ ሽቶ ሰብራ ከጌታ ዘንድ የነበረች ማለት ነው። በደንብ በቃ አጋንንት ይወጣላት እና ይሄ ወንጌል በተሰበከ ሁሉ ስለ አንቺ ይነገራል አላት። እንግዲህ ለመቅደላዊት ማርያም ይሄን ካለ ለማምላክ ወላዲተ አምላክማ እንዴታ እንግዲህ ሰርች አድርጌያለሁ። እዚህ ጉባኤ ውስጥ አንድ ቀንም ስለ ማርያም ተሰብኮ ህዝቡ ሲያለቅስ አላየሁኝም ማለት ነው። በእውነት ለመናገር እምነትን፣ ቅንነትን፣ ትህትናን በብዙ የምንማርበት ታዛዥነትን የምንማርባት እማምላክ ወላዲተ አምላክ ነች። እማምላክ ወላዲተ አምላክ ነች። እንደ ቃል ይሁን የሚላችሁን አድርጎ ስንት ነገር እኮ ልናነሳ እንችላለን እና ጥያቄዎች ክተቱልኝ ማለት ነው። በሁለተኛ ደረጃ ጌታችንና መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ለስሙ ይዞት ስለሚሄደው የትንሣኤ አካል ተናገሩና ይህንን እንዳትነኪው አልሄድኩምና ብለው ይናገራሉ ማለት ነው። ከግራቪቲ በላይ ምናምን ግን ይህም በነገራችን ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ የትንሣኤ አካልንም ሳይለብስ የማድረግ አቅም አለው። በነገራችን ላይ እንዳትሸወዱ። ለምሳሌ በባህር ላይ ተራምዷል። መተው ሊይዙት ሲል ጌታችንና መድኃኒታችን ኢየሱስ ክርስቶስ ደንግጠው ወድቀዋል። ትልልቅ ተአምራት ሆነዋል። 5,000 አባወራ የተቆጠረበትን ቦታ በሁለት አሳና በሁለት እንጀራና በሁለት አሳና በ5 እንጀራ መግቧል። አምላክ ነው፣ እግዚአብሔር ነው። በዛ ጊዜ የትንሣኤውን አካል ይዞ የገባ ወይም ሞትን ያሸነፈው ስለኛ ነው፣ ስለኔና ስለናንተ ነው። ስለዚህ አይችልም ነበር አንለው መቻል የጀመረው የዛኔ ነው ያሰኛል። ለዚህ ነው ፕሮቴስታንቶች ከትንሣኤ በኋላ በጥምቀቱ ምናምን የሚል ስለ ክርስቶስ የተዛባ ነገር ይናገራሉ ማለት ነው። ጌታ አምላክነቱን ጥሎ አልወረደም፣ አስቀምጦ አልወረደም። በተዋህዶ ቤተክርስቲያን የምትለው የማይነጣጠል ነገር ነው ያላት። በቃ አምላክ ሰው ሆነ፣ ሰውም አምላክ ሆነ፣ የማይነጣጠል በአምላክነቱ በሰውነቱ በተዋህዶ የሚለው ሚስጥር እዚህ ጋር ነው ያለው ማለት ነው። ስለዚህ ትንሣኤ ላይ ብቻ እንትን እንዳንል ማለት ነው። ከዛ በኋላ ከሐዋርያቱ ጋር ያደረጋቸውና የተነጋገራቸው ነገሮች ብዙ ነገር ልናስብ እንችላለን። ለምሳሌ እንዳትነኪኝ አላት እንዳሉ ሁሉ ቶማስ እኮ ነካው፣ ናነካኝ አለው እኮ እና እውነት እናገር ከተባለ ስለ እግዚአብሔር ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ እግዚአብሔር መሆኑን ብዙ ፕሮቴስታንቶች ገና አልደረሳችሁም እና ስለ ንጥቀት ያነሱት ነገር አለ። እሱም እንግዲህ ንጥቀት የሚባል ነገር አንድ ቦታ ተጠቅሳ የተናገሩ ነገር አለ። ብዙ ስለ ንጥቀት እሳቸው ያስተምራሉ። ያላገቡትም እንደዛ ይመስለኛል። እስከማውቀው ድረስ ፓስተር ፋሲል ኃይለማርያም እንዳላገቡ አውቃለሁ እና ለምን እንዳላገቡ እንዲህ ነው ማለት ስለ ባልፈልግም እንዳልኳችሁ ግን ስለማምላክ ወላዲተ አምላክ ሲነገር ሰው ያለቅሳል። ስለ መቅደላዊት ማርያም ህዝቡ ሲያለቅስ አያችሁ እና እንደዛ ነው ማለት ነው። እሺ ወደ ሌላው ሐሳብ ልምጣና
እንግዲህ ለንጽጽር ሁለት ቪዲዮ ነው ከላይና ከታችን ማስቀመጥላችሁ። አንዱ የዘርፏ ንግግር ነው፣ አንዱ ድምፁን አጠፋና ይሄን ዘርፌ ቻችን ነው ማሳያችሁ። እንግዲህ ባለፈው ነግሬያችኋለሁ። በመሬት ባንክ ያሉ አጠቃላይ ቦታዎች አጠቃላይ ወደ 2573 የሚሆኑ ቦታዎችን ጠቅላይ ሚኒስትሩና ወይዘሮ አዳነች አቤቤ አውጥታችሁ ለፕሮቴስታንቶች ለፍራሽ አዳሾች ስጡ ብለው አዘዋል። እነ ዘርፌም እነ በጋሻውም በትዝታውም ሊቀበል የመጣው ብዬ ነግሬያቸዋለሁ ደጋግሜ። ከዛ በተረፈ እንደ ህንድ ቤተክርስቲያን ገንጥዬ ደግሞ ለዩኒቲያችሁ የሚሆን 24 ኮከብ ህንፃ ጎን ያለውን ትልቅ ቦታ እሱ ጋር ደግሞ ሜጋ አዳራሽ ሰራላቸዋለሁ ብለው ልክ ቀጠና 2 ሙሉ ወንጌል ቤተክርስቲያንን እንዳሰሩት ያው ተንገዳግዶ ሊቆም ሲል ራሳቸው ናቸው በቻይና ኮንስትራክሽን ኮንትራክተሮች ያሰሩት። ይሄ እንግዲህ በደንብ እንተዋወቃለን እና አሁን ኮሪያዎች ወይም ቻይናዎች እንዲሰሩ እየተነጋገሩ አባቶቻችን ግን የት ናችሁ ነው የኔ ጥያቄ። ፌር ነው ወይ? እርግጥ በፕሮቴስታንቶችን ጠርተው ከዚህ በፊት አሳይቻቸዋለሁ። ገና ከሚገባችሁ 2% ነው ያገኛችሁት፣ 2% ነው ያገኛችሁት መሬትና መሬት ነክ ጉዳይ ብለው በአደባባይ ተናግሯል። አሁን ዘርፌ 20 ሰው የማይሞላ ሰው ነው ያላት፣ 20 ሰው የማይሞላ ሰው ነው ያላት። ለምንድነው መሬት የሚሰጣት የሚል ጥያቄ ብታነሱ ምን አገባህ ሁሉም የኔ ነው እኔ ንጉስ ነኝ እሰጣለሁ እነሳለሁ ይላቸዋል ጠቅላይ ሚኒስትሩ። ግን ፓርቲው ዲሞክራት ግን የህዝብን መሬት እያነሱ ለማንም ነግሬያቸዋለሁ። በቅርቡ ጊዜ 49 አካባቢ አሳይቻቸዋለሁ አይደለ? ኦርቶዶክስን ለተሳደበው ለነብይ ገቢ ጉተማ ለሚባለው ሻሸመኔ ኔፓ የነበረ ሰውዬ አመተው ዛሬ በወር በሚሊየን ገቢ ያገኛል። በነገራችን ላይ የህዝብ መሬት ሰጥተው ማለት ነው። ስለዚህ ዘርፌም ተሰጥቷታል ስላችሁ ነበረ። እኔ እንግዲህ ስለ መሬትና መሬት ነክ ጉዳይ እንግዲህ እውነት ለመናገር ዶክተር ሚልኬሳ እያሉ ነው የማውቀው ማለት ነው እያሉ ነው የማውቀው። ተሰጥቷቸዋል ለብዙዎቹ፣ አንዳንዶቹ ለመሸጥ እንደዚህ ከውጭ ሀገር ካሉ ዲያስፖራ ፓስተሮች ጋር አንዳንድ ነገር በሽርክና የሚያደረጉ እንዳሉ አውቃለሁ። ግን ይሄው ዘርፌ አሁን የምትጓጉ ሰዎች መሬት የሚሰጥ ከሆነ ሊሄድ የምትሉ ማለት ነው ሰባኪያን አትበሉትም። እኔ ያው ስለ ዘርፏ የጤና እክል አላነሳም ብያቸዋለሁ። ስለ 3 ልጅ ምናምን አላነሳም። አሁን ዛሬ ማለት ስለተቀደደችው አሜሪካ ምናምን እያለች ወደ አሜሪካ መሄድ ይችላለሁ ምናምን መሄድ ትችል ነበረ፣ አላነሳም። ግን አንዱን ልንገራችሁ፣ ዘርፌ ውሸት ነው የተናገረችው። ጥቂት እንደ አንድ ሰው እንትኑን ለማየት ሞክሬያለሁ። ለስለስ አለ ሚዲያው ቁጣ ስለነበረ ማለት ነው። ለስለስ አለ ፈለኩኝ። እውነት ለመናገር ካሜራ እንደገና ነው የተቀረጹት እነዚህ ሰዎች ብዬ ፈለኩኝ፣ አየው፣ በደንብ አገናዘብኩ። አንዳንድ ቦታ ላይ በዛኛው ላይ የትዕግስት እጅጉ እንትን ስልኳ እንዲህ የተቀመጠው የሆነ እንትን ላይ ነበረ፣ ሶፍቱ ጋር ነበረ። በዚህኛው ደግሞ ሶፍቱ ጋር የለም፣ እንትኑ ጋር ነው ያለው፣ ውሃ መጠጫዋ ጋር ነው ያለው። ቀጠልኩኝና እንደገና እች ከላይ ያለችው ሎጎዋ አልፋ ነው የመጣችው በዚህኛው ላይ፣ ያኛው ላይ ቀጠለ። ኤዲቲንግ ላይ ሊሆን ሌላው በጣም ያው እንዳልኳቸው ነው፣ በጣም አራዳ ስለሆንኩኝ እዚች ጋር የዘርፌን ልብስ ተመልክቷት። የዘርፌ ልብስ እዚች ጋር ገመዷ ወጥታለች። እንዲህ ብላ ስትል እዚህ ጋር ያለው ገመድ ይታያል፣ ክር ነገር ተላቆ ይታያል። አዲሱ ላይ አጣሁት እና ሰርች አደርጉት፣ አይጠቅመንም ለነገሩ። ግን እንደገና ሰርተውት ነው አለዘቡት፣ ደንግጠዋል ምናምን የሚልም ነገር የነበረው ነገር የመጀመሪያው ጦግ ያለ ስለሆነ ማለት ነው ተጠራጠርኩ። ሁለተኛው ልጅ ኪቦርዲስቱ የለም። በቃ እንደፈለገ ይሁን። ለማንኛውም ግን እንድትነቁ ነው እና
ዘርፌና ማን ነው ጥላሁን ጉግሳና ቲጂ የተጋቡት ኦርቶዶክስ ጠል ስለሆኑ ብቻ ፍቅራቸው ራሱ ኦርቶዶክስ መጥላት ነው ብዬ ነው ማምነው። እና እስኪ ዘርፏ የምትለውን እንስማት። ተረዳው ስለገባኝ ኢየሱስ ቆይ ዘርፌ ቆይ እሺ አንዴ እንስማት። እሺ 49 አሁን ከዚህ በኋላ ነብይ ሆኜ ነው የምመጣው ብላለች። እሺ ስንስማ እስካሁን እያቀፍኩ ነው የመጣሁት። ይኸው እንደው ቢቆጠር ከ20 ሰው በላይ አይበልጥም። እየመጡ እያረፉ ቤት ኪራይ ለሚከፈለው የቤት ኪራይ፣ ምግብ ለሚያስፈልገው ደግሞ ባለትዳሮች ሽንኩርት ሳካፍል፣ ጤፍ ሳካፍል፣ ያለኝን ሳካፍል ነው የኖርኩት። አሁንም በቤቴ ደግሞ የሚኖሩ ሰዎች አሉ ሰፖርት ማድረጋቸው ማለት ነው። ከዚህ ወንጌል ጋር ተያይዞ መሄጃ ያውቅ ወንድሞች አሉ። ስለዚህ ወደፊት በደንብ ሰፋ አድርጌ በዚህ ረገድ እሰራለሁ። ደግሞ እግዚአብሔር በከፈተልኝ ጸጋ መጠን ደግሞ አገለግላለሁ። ስለዚህ አጋንንትን አወጣለሁ፣ እተነብያለሁ፣ እዘምራለሁ። መንፈስ ቅዱስ ምንም የሚሳነው ነገር ስለሌለ እሱ በሰጠኝ ነገር ሁሉ እየፈሰስኩ ነው ያለሁት እና አሁን እግዚአብሔር የራሳችንን ቦታ ሰጥቶን በአዲስ አበባ ካቢኔ መልካም ፈቃድ ግሬስ ሃውስ ቸርች ነው የምትባለው ቸርቻችን ባስገባቸው መሰረት ቦታ ተሰጥቶን እግዚአብሔር ይባረክ። አሁን ከዚህ በኋላ ሰፊ ደግሞ ቸርች ገንብተን የሚመጡትን እየተቀበል መብላት ያቃታቸውን እያበላን ወንጌል ደግሞ እየሞላን እንደገና የምናዘምትበት ጊዜ ነው። ይሄ ዝም ብሎ አልመጣም። በመጽሐፍ ቅዱስ እግዚአብሔር ለዮሴፍ ራእይ አሳይቶት ነበር። ያንን ራእይ ግን እስኪፈጽመው እግዚአብሔር አልተኛም። ስለዚህ ዛሬ ላይ ዝም ብዬ ተነስቼ አይደለም፣ ብዙ የሰማሁት እግዚአብሔር ደግሞ በእኛ አገልግሎት የሚያደርገው የሚሰራው የሚደርስበት ነገር እንዳለ ሰምቻለሁ ብዙ። አሁን ደግሞ እግዚአብሔር ያንን ስጋ እያለበሰ ነው ያለው እና አሉ ከኔ ጋር ወንድሞች አሉ፣ ከኦርቶዶክስ ቤት የወጡ ወንድሞች አሉ። አንቺ ታውቂያቸዋለሽ። አብረን ነው የምናገለግለው። ስለዚህ ወደፊት ደግሞ በሰፊው በቃ አሁን እኔ ያለፍኩባቸው የመንገጫገጭ መንገዶች አሉ አይደለ? ከዚህ በኋላ ሌሎቹ እንዳይንገጫገጩ እናት ለመሆን ማለት ነው። እናት ለመሆን ቤት ለመሆን የሚያድሩበት እንደኔ እኔ አሁን ቤት ኪራይ መከራየት አቅቶኝ ተንገላትቻለሁ። እሺ እንግዲህ ለንጽጽር የሁለቱንም ማስቀመጥላችኋለሁ። ቸርቹ እቺ ነች እንደምታዩት፣ እቺ ቸርች ነች ያለችው። በዚህ ቸርች ላይ ባይደዌ ቤትም ተሰጥቷቸዋል፣ መኖሪያ ቤት ለሁሉም ተሰጥቷቸዋል። ባይደዌ እኔ ውሸት አልወድም። መጀመሪያ ላይ መኖሪያ ቤት ድራቢ መኖሪያ ቤት የተሰጠው መስፍን ጉቱ ነው። ከዛ ሀና ተክሌን ያለ ለሁሉም ተሰጥቷል። እነዚህም ተሰጥቷቸዋል። ቤት ኪራይ ከምትል ምን ችግር አለ? የአዲስ አበባ ሕዝብ የቆጠበው ኮንዶሚኒየም የኛ ነው ነግሬያቸዋለሁ አይደል? ተሰጥቷቸዋል። ቤት ምናምን መኖሪያ ቤት ቸርች ቦታ ተሰጥቷል ብዬ የተናገርኩት ይኸው እየታየ ነው ማለት ነው። እየታየ ነው እንግዲህ ዘርፏ እውነት ለመናገር የታሪክ ተወቃሽ እንደው ላለመሆን ብዬ ነው የምናገረው ማለት ነው። ይህን እውነት በኢትዮጵያ ወንጌል አማኞች ካውንስልስ በእውነት ይቻላል መስጠት? ሪኳየርመንቱን ታሟላለች? መሬት የህዝብ ነው አይደለ? ፖለቲከኞች ባይደዌ ያው ጠቅላዩ ከትግራይ ጋር እንግዲህ ጦርነት ፊት ለፊት ገጥሟል። ከአማራ ጋር እየተዋጉ ነው። ከኤርትራ ጋር ጉብ ጉብ እያሉ ነው። እንደገና ደግሞ ከወለጋ ላይ ሸብረ በተን እያሉ ነው። እንደፈለጉ እየሆኑ ነው ያሉት። ምንም ችግር የለባቸውም። እሳቸው እኮ ጠቅላዩ ምን ችግር አለባቸው? እሳቸው በቃ እኮ ምንም ሁሉ ቀን የማስበው ምንድነው እናቴ ሱቅ ስትልከኝ መኪና አንስቼ እያሉ እሳቸው እዛ ጋር ናቸው። አሁን በነገራችን ላይ እያሉ ነው። በነገራችን ላይ
ኡፍ እያሉ ነው። አንዳንዴ ወደ አረብ ሀገር፣ አንዳንዴ ወደ ፈረንሳይ፣ አንዳንዴ ወደ ጣሊያን ኡፍ እያሉ ነው ጠቅላዩ። ግን ለእነዚህ ሰዎች እንግዲህ ቸርነቱ መኖሪያ ቤት ብቻ ሳይሆን ደጎስ ያለ ገንዘብ ብቻ ሳይሆን የቤተ መንግስት ፍርፋሪ ብቻ ሳይሆን ኦርቶዶክስን በመስደብ የሚሰጥ ቸርች ነው ማለት ነው። እና እንግዲህ ይሄው እየሰጧቸው ነው። ትዙም እና አሁን ቀልድ የለም ብላለች። ዘርፌም ዝታለች። ማንንም አንፈራም ከእንግዲህ ብላለች። እርግጥ እውነት ነው፣ ጊዜው እናንተ ስለሆነ። አንዳንዶቹ እንግዲህ የወንጌል አማኝ ነን የሚሉ ሰዎች ወንጌል ነው የገባቸው ብዬ ጥያቄ ውስጥ እገባለሁ። ምክንያቱም ወንጌል እኮ ለሁሉም እኩል ነው አይደለ መሆን ያለበት። አሁን እቺ ሴት በመምጣቷ ከኦርቶዶክስ ቸርች ቤተክርስቲያን ወጥቻለሁ ብላ በመንግስት መሬት ይገባታል፣ በጋሻው ይገባዋል፣ ጽጌም ይገባዋል፣ እነ ጌታቸው መኖሪያ ቤት ይገባል። ለዛም ህዝብ የቆጠበውን ገንዘብ ማለት ነው። ህዝብ የለፋበትን የቆጠቡት ሰዎች ቤት አልደረሳቸው ማለት ፌር ነው። ይሄ ወንጌል ነው ወይስ ሌብነት? አያችሁ፣ ወንጌል ሳይሆን ወንጀል ነው የምንለው ለዚህ ነው። ብልጽግና ሳይሆን ብልግና ነው የምንለው ለዚህ ነው። በነገራችን ላይ የምንለው ለዚህ ነው። እውነታው ይሄ ነው። መቼም ብያቸዋለሁ ዘመኔን ሙሉ አይደለ እኔ ከብልጽግና ፓርቲና ከብልጽግና ጋር ወንጌል ጋር የሚያጎዳኝ ማንነት የለኝም። ኢትዮጵያዊ ነው በነገራችን ላይ ስናገር ነበር እና ፌር ነው። ኢትስ ፌር። ይህ ነገር ፍትሃዊ ነው እና ልጅቷ በቃ ተናገሪ ተብላ ነው። ሁሉም ተናገሩ ተብላ። አሁን ለምሳሌ እነ ጽጌም እንዳልኳቸው ቤዛ ኢንተርናሽናል ቸርች ውስጥ አሉ። እነ ማን ነበር ስሙ የበሻሻው የእንትኑ የደንበጫው እሱ ደግሞ ከፍቷል። የተክልዬን የሚቀድ ሁሉም ማለት ነው። ኦርቶዶክስ ስትሳደቡ ትሸልማል እና እውነት ለመናገር ግን የፕሮቴስታንት እውነት ፕሮቴስታንት ሊደሮች ማለት ነው ይሄ ፌር ነው። አሁን ዘርፌ አሁን ዘማሪ ብቻ አይደለውም። እኔ ነግሬያቸዋለሁ አይደለ? ጠቅላዩ የሆነ ቦታ ተከራዩላቸው፣ መኖሪያ ቤት ቸርነት አደረጉላቸው። ከዛ በኋላ እዛ ቦታ ላይ የተወሰነ ጊዜ እንትጋልሽ በኋላ መሬት ሰተንሽ እዛ ጋር ለአምልኮ ብቻ የሚሆን ቦታ አዘጋጅተን እንሰራልሻለን ብለዋል። ይህንን አፒላ በቃ ሁሉን ጨራርሳ ያው መታ እንትን እያለችን እሳቸውም እንትን ስለሚወዱ ሽርበትን መተው ሽርበትን ይላሉ። ባጭሩ ግን መሪ ናቸው፣ የሀገር መሪ ናቸው። ህዝብን በፍትህ በእኩልነት ለማስተዳደር ቃል ገባለሁ ብለው ምለው ተገዝተው ምናምን የተደረገው እና የአዲስ አበባ ካቢኔ ፓርላማው ምናምን ምን እንደሚል አላውቅም። ምሁራኖች ድሮ የሆነች መሬት ተነካሽ ተብሎ ህዝቡ ጉድጉድ ይላል እና ሁሉም ተሰጥቷቸዋል። በአጭር አማርኛ ሁሉም በቃ አንተ ብቻ ስፔሻሊ ጸረ ኦርቶዶክስ ኮንክ ነው በቃ ነው የሚደረገው። ብቻ አንተ ኦርቶዶክስን አጥፋላቸው ለጠቅላዩ። ሰሜን በጦርነት ባለማህተብ እየተገዳደለ እያለቀ ነው። አዲስ አበባ ላይ ደግሞ በቃ ህዝቡን ቫይብሬት ላይ አድርገውታል። ስለዚህ እንደነዚህ አይነት እውነት ለመናገር ወንጌል ያልገባቸው ከአብ ወጥቼ ብላ ትዘምራለች እኮ ሲል ወንጌልን በጥንቃቄ የማያውቁ እንደ ነገር እየተደረገ ነው እና ምናልባት ነገ ጠንከር ባለ ነገር ደግሞ እመጣለሁ ሌሎች መረጃዎችንም ጨምሬ። ግን ከቸርች ታገድን እንዳትመጡ አሉን የሚለው ውሸት ነው። ባይደው እንግዲህ የነበረችው ፓስተር ፋሲል ኃይለማርያም ቸርች ነች። ፓስተር ፋሲል ኃይለማርያም ቸርች እኔ እስከማውቀው ቀረን ያሉኝ እውነት ለመናገር ከጩፋ በፊት ነው የቀሩት። እግዚአብሔር ፍቶኝ ነው ነገራቸው። ራሱ መኳንንት ነው የነገረኝ። ሰነዶቼን ብፈልግ አገኘዋለሁ። ከጩፋ ቸርች ከመሄዳቸው በፊት ነው የቀሩት። ግን ለምን ይዋሻል? እኚህ ሰውዬ
እንግዲህ ሌላ ቸርች ከሆነ እዚህ ቸርች ብትለን ጥሩ ነበር። ግን የነበረው ራሱ መኳንንት የነበርነው ፓስተር ፋሲል ኃይለማርያም ቸርች የክብር ደመናን የነበርነው ፓስተር ፋሲል ኃይለማርያም ደግሞ ለዛውም እንደዚህ ያልኳቸው ለምን እንደሆነ ነገራቸው። ደብዳቤ ይዛችሁ ነው ወይ ቀጠና 2 ሙሉ ወንጌል ሄዳችሁት አልኳት። ከዛ አይደለም አልኩት ስለው አይደለም ለምንድን ነው ስለው የነበርነው ፓስተር ፋሲል ኃይለማርያም ቸርች ነው። ከዛ መተን በቃ ኦልሬዲ ከዛ ኢግኖር አድርገውን እቤት ያለ ነው ብለውኛል። እቤት ያለ ነው ብለውኛል። ያው ሰውየው ስትሪክት ናቸው። ከዛ እኔ ሙሉ ወንጌሎችንም እንኳን እናገራለሁ። ፕሬዚዳንቱ ነው ደግሞ በነገራችን ላይ ሽማግሌዎች ናቸው። እኔ ፕሬዚዳንቱን እንኳን እናገራለሁ በጊዜ ደውዬ። ለምንድን ነው ሲባል ምክንያቶቹ እንደረደራል። በቃ ምክንያት አንድ በአንድ ወቅት ላይ እነ ፓስተር ዳዊት ሞላልኝ ኦፊሻሊ እዛ ላይ ያሉት አገልጋዮች ኦፊሻሊ ቤተክርስቲያን የማትቀበላቸው ናቸው። እንደዛ ብሎኛል። ሁለተኛ እነሱ ራሱ የቸርች እንደሆነ አይታወቁ በመሰል ነገሮች ኦልሬዲ አግደናል አሉ። እኔ ራሴ ያናግራሉ። ዩቲዩብ ላይ ብገቡ አለ ከዩቲዩብ ላይ በጊዜው ከመኳንንት ጋር የተነጋገርኩት መጠየቅ ይችላላችሁ አለ። ግን ለምን ትዋሻላችሁ? እውነት ብልጽግና ይኖር ይሆን? እናንተስ ትኖር ይሆን? እንግዲህ ለትውልድ አሻግረዋለሁ ብለሻል አይደል? ዘርፎ ምንድነው የምታሻግሪው? ፕሮቴስታንት ለትውልድ ያሻገረው ነገር ምንድን ነው? ስንነጋገራለን ወደፊት። እና እውነታው ይሄ ነው፣ ውሸት ነው። አሁን ከቸርች ተባረን ምናምን የምትለው ለበቀል የሚጠቀመቸው ንግግር ነው። ሚዲያ የላቸውም ብላለች። ሚዲያቸውም ማየት ትችላላችሁ። የክብር ደመና ሌላ መጠሪያ ያለው በእንግሊዝኛ ነው ቸርቻቸው። ቆይ ለዛውም ልንገራችሁ። ቸርቻቸው ምን ይላል መሰላችሁ? መጋቢ ፋሲል ብዙ ነገር ነው የሚያስተምሩት እና እንትኑ ምን እንደሚል ልንገራችሁ። የክብር ደመና ዓለም አቀፍ ቤተክርስቲያን ነው የሚለው። ክላውድ ኦፍ ግሎሪ ኢንተርናሽናል ቸርች። ክላውድ ኦፍ ግሎሪ ኢንተርናሽናል የክብር ደመና በቃ በእንግሊዝኛ ላይ የተጻፈው ማየት ትችላላችሁ። እዚህ ቸርች ነው የነበረችው። ፊት አልሰጧትም ሰውየው ማለት ነው። ይሄ ነው እውነታው። እና ለምን ይዋሻል? ከዛ በተረፈ ግን ምኑንም ሳታውቁ ነው የወጣችሁት። እና ስትናገሪ ነበር ሳናቅ ነበር የምንዘምረው ምናምን ብለሻል ማለት ነው። እና አሁንስ አውቀሽ ነው እንደምትዘምሪው? አሁንም እኮ ሳታውቂ እኮ ነው የምትዘምሪው። ከዛ በተረፈ ግን ቆም ብላችሁ የክፍል 1 እና ክፍል 2 ዩቲዩቧን የተናገረችውን እዩት። አሜሪካ ሀገር ማንንም ሰው አናገኝም ነበር ብላለች ዘርፌ። ያሬድን የት ነበር የምታገኙት? አሜሪካ ሀገር ማስመታት ይሆንብኛል ብለሽ አሜሪካ ሀገር ማንንም አናገኝም ነበር አላልሽም? አላገኝም ነበር አላልሽም? እኔ ደግሞ ከጴንጤዎች ጋር ነበራችሁ እየተናገር ያለው እንዳልኳችሁ ነው። ቪዲዮ እንደገና የተሰራ ይመስለኛል። እዚች ጋር ያለችው ክርን አጣት አለው የካሜራ አቀማመጡን ምናምን ሌሎቻችሁ መርምሩት። እና አሜሪካ ሀገር ማንንም እኛ አናውቅም እዛ ምናምን ስትይ ነበር። ግን እኔ ደግሞ ተናገር ያለው ቸርች እንደምትሄጂ ከገብርኤል ጋር ያው ተፋትሻል። ገብርኤልን ኤቲስት እንዲሆን ጎዳና ላይ ጥልሻል። እንደዛ ነው የነበረው። እና አሁን ደግሞ ነገሌ ከዛ በኋላ ጥምቀት ግን ደግሞ ያጠመቃት ማን እንደሆነ ታውቃላችሁ? ጥምቀት ሻወር ነው የምንለው እኮ ለዚህ እኮ ነው። በነገራችን ላይ ፕሮቴስታንት ውስጥ መኳንንቴን ያጠመቃት እና ገለዋን ሲያጥባት ማለት ነው። አጭሩ መኳንንት ያጠመቀኛለች። ተምታቶባታል። ብልጽግና እኮ ባይኖር እኮ ባይመጣ እኮ እነዚህ ሁሉ አይወጡም ነበር። በነገራችን ላይ የልብ የሰጣቸው የቤተክርስቲያን ጠላት፣ የቅዱስ ትውፊት ጠላት፣ የእውነተኛ ታሪክ ጠላት ይህ አስቸጋሪ ነገር እኮ መጥቶብን ነው። የዚህ ስንዱም በቤት ቤተክርስቲያን ጠላት እነሱ መጥተውብን እኮ ነው። እና አዳነች አቤቤ፣ እነ ሽመልስ አብዲሳ፣ እነ አብይ አህመድ መጥተውብን እኮ ነው የሚያሰቃየው። እነሱም ወንጌል ሳይገባቸው፣ ሰውነት ሳይገባቸው፣ ዜግነት ሳይገባቸው፣ ማንነት ሳይገባቸው፣ የማንነት ቀውስ ይዟቸው ህዝቡን እንዳለ ቀውስ አደረጉት። አንዷ ቀውስ እቺ ነች። በነገራችን
እና በዚህ አጋጣሚ እንግዲህ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትን ብቻ ሳይሆን የእኛ አባቶችስ ምን ትላላችሁ? በዚህ ጉዳይ ላይ ምን ትላላችሁ? በመውጣት ሲወጡ ወጣን እያሉ እንደዚህ የልብ መንግስት ሲሰጣቸው ቤተክርስቲያን መንግስት ሆነች። ምን ትላላችሁ? ጥያቄውን ለእናንተ ተዋለሁ። ነገ በተለየ ፕሮግራም መጣለሁ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንግዲህ ነገ የመጀመሪያ እሑድን እናከብራለን ዘወረደ። ከዛ በኋላ እንግዲህ በሚቀጥለው ቀን ደግሞ ከሚቀጥለው እሑድ ደግሞ ቅድስት እንቀጥላለን። እንደዚህ እያለን በርቱ። መልካም የጾም ጊዜ ይሁንልን። ሌላውን ማብራሪያ ነገ መጣበታለሁ። ከልብ ነው የምወዳችሁ፣ ከልብ ነው ማከብራችሁ። ሼር፣ ኮፒ ሊንክ ዲዩት እንድታደርጉ ያደራ መልእክቴ ነው እላለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ